ሰላም እንዴት ናችሁ? አንድ ቪዲዮ አዘጋጅቼ መጥቻለሁ ዛሬ። ይሄ ቪዲዮ አንድን ቃል እንዴት መጠቀም ለተለያዩ ሰዎች መጠቀም እንደምንችል ነው። ስለዚህ አሪ ንዴት ማለት ነው። አሪ ሩት ወርዱ አሩ ከሚል ወይ ደግሞ አሩ ከሚለው ነው የምናባዛው። በአማርኛ እነዚህ እንደምንጠቀምባቸው ማለት ነው። በአፋን ኦሮሞም ራሱን የቻለ ሩት ወርድ አለው። ስለዚህ አሩ ከሚለው ስንነሳ መናደድ ማለታችን ነው። አሩ ካለ መናደድ ማለት ነው። ሁለተኛ አርሱ ካለ ደግሞ ሁለት ትርጉም አለው። አሁን ሁለት ትርጉም ማየት እንችላለን በዚህ ሰዓት። ለዚህ የመጀመሪያው ማናደድ ነው። አርሱ ካለ ማናደድ ነው፣ ሰውን ማናደድ ሊሆን ይችላል። ሁለተኛ ግን ማጨስ መናደድ ስንል ያው እንዴት መጻፍ እንዳለብንም አፋን ኦሮሞ በአማርኛ ለሚማሩ ደግሞ በተቃራኒ ማለት ነው በዚህ መልኩ ማሳየት እንችላለን። ከናፍ መናደድ የጀነው በረሱን ወካታ ከናን ጀባቴ ድብፈማ ከናፍ በከቲ ድብፈማን ለመተይኩኒ ዶቲ አማርፈት ጀባቴ ድብፈማ በርሲሰቹላ። ከናፍ አርሱ ስንል ማጨስና ማናደድ ማለት ነው። ሶሪ ሶስተኛ ሲቲ አሬራ ካለ ሲቲ አሬራ እዚህ ጋር አሬራ ብላችሁ እንዳታነቡ፣ አሬራ ለማለት ነው። እዚህ ጋር ተናድጄብሃለሁ ማለት ነው። ተናድጄብሃለሁ እዚህ ጋር በቀላሉ እንዲነበብ የተጻፈው ትንሽ ረዘም ብልም ይሄንኛውን ለመግለጽ ነው። ተናድጄብሃለሁ የሚለው ተናድጄብሻለሁ ሴት ለሴት ደግሞ ስንጠቀም ተናድጄብሻለሁ ብለን ለዚህም መጻፍ እንችላለን። ሌላው አርሲን ካለን ይሄን አርሲን ብለን እንጽፋለን። ሰው አታናድደኝ ማለት ነው። አታናድደኝ ወይ ደግሞ አታናድጂኝ ስንልም በዚህ መልኩ መጻፍ እንችላለን። እዚህ ጋር አንድ ነገር መገንዘብ ይኖርብናል። ለወንድም ለሴትም ጾታን አይለይም። እዚህ ጋር እየተናገርን ያለነው በአፋን ኦሮሞ። በአማርኛ ሁለት የሆነበት ምክንያት ለየብቻ ስለተጻፈ ነው ለሁለቱም ጾታ። ሌላው ተጨማሪ ይሄን አሪን ካለ ናሪን ማለት አትናደድ ወይ ደግሞ አትናደጂ ማለት ነው። አትናደድ ወይ አትናደጂ ማለት ነው። ናርሲቴ ካለ ደግሞ ናርሲቴ እዚህ ጋር አናደድከኝ ወይ ደግሞ አናደድሽኝ የሚለውን ነው። አናደድከኝ፣ አናደድሽኝ። ስለዚህ እነዚህ በዚህ መልኩ መጻፍ እንችላለን። ሲአርሴ ካለ ግን እዚህ ጋር ጥያቄ ምልክት ነው እየጠየቀ ነው። ሲናርሴ ካለ ሲናርሴ ያለ ስለሆነ ጥያቄ ነው። አናደድኩ ብሎ እየጠየቀ ነው ወይ ደግሞ አናደድኩሽ ብሎ እየጠየቀ ነው እዚህ ጋር። በሌላ በኩል ማፍና አርሲታ ካለም እየጠየቀ ነው፣ ጥያቄ ምልክት ነው ማፍና አርሲታ። ስለዚህ ለምን ታናደኛለህ አገን ለምን ታናደኛለሽ ማለትም በዚህ መልኩ እናነባለን እንጽፋለን። ስለዚህ እንደዚህ አይነት ቪዲዮዎች እንዲደርሳችሁ ፎሎ፣ ላይክ፣ ሼር ማድረጋችሁን አትርሱ። በተጨማሪም ደግሞ ዩቲዩብ ገብታችሁ ሌሎች ተጨማሪ ቪዲዮዎችንም ማግኘት ትችላላችሁ ማለት ነው። ስለዚህ በቲክቶክ ላይ ባለው ዩቲዩብ ቻናላችን ወደ ውስጥ መግባት ትችላላችሁ። ሀላ ከናን አፋን አማርፋፊ አፋን ኦሮሞ በራችሁን ይደንዳማን አሞኒ ከና በርባዳኒስ ላይክ ፎሎ ሼር ጎቹን ነገትና ዋና ነገ ፈተኑ ነው። ሁሉ ፈተኒፍ ገለቶማ